በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 20። ከሳምንቱ በመጀመሪያው ቀን ማርያም መግደላዊት በማለዳ ገና ጨለማ ሳለ ወደ መቃብር መጣች። ድንጋዩንም ከመቃብሩ አፍ ተነስቶ አገኘችው። ፈጥናም ወደ ስምዖን ጴጥሮስና ጌታችን ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሌላው ደቀ መዝሙር መጣ። ጌታዬን ከመቃብር ወስደውታል፣ ወዴትም እንደወሰዱት አላውቅም አለቻቸው። ጴጥሮስና ያ ሌላው ደቀ መዝሙርም ወጥተው ወደ መቃብሩ ሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብሩ ደረሰ። ጎንበስም ብሎ ሲመለከት በፍታውን ተቀምጦ አየ፣ ነገር ግን ወደ ውስጥ አልገባም። ስምዖን ጴጥሮስም ተከትሎት ደረሰና ወደ መቃብሩ ገባ። በፍታውንም በአንድ ወገን ተቀምጦ አየ። በራሱ ላይ የነበረው መጠምጠሚያም ሳይቃወስ ለብቻው ተጠቅልሎ አየ፣ ከበፍታው ጋርም አልነበረም። ከዚህም በኋላ አስቀድሞ ወደ መቃብሩ የደረሰው ሌላው ደቀ መዝሙር ገባ፣ አይቶም አመነ። ከሙታን ተለይቶ ይነሳ ዘንድ እንዳለው በመጽሐፍት የተጻፈውን ገና አላወቁም ነበርና። ከዚህም በኋላ ደቀ መዛሙርቱ ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጪ እያለቀሰች ቆማ ነበረ። እያለቀሰችም ወደ መቃብሩ ጎንበስ ብላ ተመለከተች። ሁለት መላእክትንም ነጭ ልብስ ለብሰው የጌታችን የኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱም በግርጌ ተቀምጠው አየች። እነዚያ መላእክትም አንቺ ሴት ምን ያስለቅስሻል አሏት። እርሷም ጌታዬን ከመቃብር ውስጥ ወስደውታል፣ ወዴትም እንደወሰዱት አላውቅም አለቻቸው። ይህንም ተናግራ ወደ ኋላዋ መለስ ስትል ጌታችን ኢየሱስን ቆሞ አየችው። ጌታችን ኢየሱስም እንደሆነ አላወቀችም። ጌታችን ኢየሱስም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አላት። እርሷ ግን የአትክልት ቦታ ጠባቂ መስሏት ጌታዬ አንተ ወስደው እንደሆነ ሄጄ ወደ እኔ እንዳመጣውና ሽቱ እንድቀባው ወዴት እንዳኖርከው ንገረኝ አለችው። ጌታችን ኢየሱስም ማርያም አላት። እርሷም መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ማለት ነው። ጌታችን ኢየሱስም አትንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁም አርጋለሁ አለ ብለሽ ንገሪያቸው አላት። ማርያም መግደላዊትም ሄደች፣ ጌታን እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረቻቸው። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጁ ተቆልፎ ሳለ ጌታችን ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን ባዩት ጊዜ ደስ አላቸው። ጌታችን ኢየሱስም ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝ እንዲሁ እኔ እናንተን ልካችኋለሁ። ይህንም ብሎ እፍ አለባቸው፣ እንዲህም አላቸው፣ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችሁላቸው ይሰረይላቸዋል፣ ይቅር ያላላችኋቸው ግን አይሰረይላቸውም። ጌታችን ኢየሱስ በመጣ ጊዜ ዲዲሞስ የሚሉት ከ12ቱ ደቀ መዛሙርት አንዱ ቶማስ ከደቀ መዛሙርቱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታችንን አየነው አሉት። እርሱ ግን የችንካሩን ምልክት
በእጁ ካላየው ጣቴንም ወደ ተቸነከረበት ካልጨመርኩ እጄንም ወደ ጎኑ ካላገባው አላምንም አላቸው። ከ8 ቀን በኋላም ዳግመኛ ደቀ መዛሙርቱ በውስጡ ሳሉ ቶማስም አብሯቸው ሳለ በሩ እንደተዘጋ ጌታችን ኢየሱስ መጣ። በመካከላቸውም ቆመና ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወዲህ አምጣና እጆቼን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰ። ጌታችን ኢየሱስም ስላየኸኝ አመንክን? ብፁዓንስ ሳያዩ የሚያምኑ ናቸው አለው። ጌታችን ኢየሱስም በዚህ መጽሐፍ ያልተጻፈ ብዙ ሌላ ተአምራት በደቀ መዛሙርቱ ፊት አደረገ። ነገር ግን ይህ የተጻፈ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ ታምኑ ዘንድ አምናችሁም በስሙ የዘላለም ሕይወትን ታገኙ ዘንድ ነው። ምዕራፍ 21 ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው። ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ 2 አብረው ነበሩ። ስምዖን ጴጥሮስ እኔ አሳ ላጠምድ እሄዳለሁ አላቸው። እነርሱም እኛም አብረንህ እንመጣለን አሉት። ሄደውም ወደ ታንኳ ገቡ። ግን በዚያች ሌሊት የያዙት ምንም የለም። በነጋ ጊዜም ጌታችን ኢየሱስ በባህሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉ ታገኛላችሁም አላቸው። መረባቸውንም በጣሉ ጊዜ ከተያዘው አሳ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታችን ኢየሱስ ይወደው የነበረው ያ ደቀ መዝሙርም ለጴጥሮስ ጌታችን ነው እኮ አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁቱን ነበረና ወደ ባህር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ። ከ200 ክንድ ያህል በቀር ከምድር አልራቁም ነበርና አሳ የመላባቸውን መረቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፍሙ መርቶ አሳም በላዩ ሆኖ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው አሳዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ 153 ታላላቅ አሳዎችን መልቶ የነበረውን መረብ ወደ ምድር ሳበ። ብዛቱም ይህን ያህል ሲሆን መረቡ አልተቀደደም። ጌታችን ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱም አንተ ማነህ ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ህብስቱን አንስቶ ሰጣቸው፣ ከአሳውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። እርሱም አሁን ጌታ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጌታችን ኢየሱስም በጎቼን ጠብቅ አለው። ዳግመኛም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። እርሱም አሁን ጌታዬ ሆይ እኔ እንደምወድህ አንተ ታውቃለህ አለው። ጠቦቶቼን አሰማራ አለው። 3ኛ ጊዜም የዮና ልጅ ስምዖን ሆይ ትወደኛለህን? አለው። ጴጥሮስም
3 ጊዜ ትወደኛለህን ስላለው ተከዘ። ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔም እንደምወድህ አንተ ታውቃለህ አለው። እንኪያስ ግልገሎቼን ጠብቅ አለው። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ በገዛ እጅህ ወገብህን ታጥቀህ ወደ ወደድከው ትሄድ ነበር። በሸመገልክ ጊዜ ግን እጆችህን ትዘረጋለህ፣ ወገብህንም ሌላ ያስታጥቀሃል፣ ወደ ማትወደውም ይወስድሃል። በምን ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን ተናገረ። ይህንም ብሎ ተከተለኝ አለው። ጴጥሮስም መለስ ብሎ ጌታችን ኢየሱስ ይወደው የነበረውን ያን ደቀ መዝሙር ሲከተለው አየ። እርሱም ራት ሲበሉ በጌታችን በኢየሱስ አጠገብ የነበረውና ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነው። ጴጥሮስም እርሱን አይቶ ጌታ ሆይ ይህስ እንዴት ይሆናል አለው። ጌታችን ኢየሱስም እስክመጣ ይኖር ዘንድ ብወድስ አንተን ምን አግዶ? አንተ ግን ተከተለኝ አለው። ያም ደቀ መዝሙር እንደማይሞት ይህ ነገር በወንድሞች ዘንድ ተነገረ። ጌታችን ኢየሱስ ግን እስክመጣ ድረስ ይኖር ዘንድ ብወድስ አንተን ምን አግዶ አለ እንጂ አይሞትም አላለውም። ስለዚህ ነገር ምስክር የሆነ ስለ እርሱም ይህን የጻፈ ይህ ደቀ መዝሙር ነው። ምስክርነቱም እውነት እንደሆነ እኛ እናውቃለን። ጌታችን ኢየሱስ የሰራቸው ሌሎች ብዙ ስራዎች አሉ። ሁሉ እያንዳንዱ ቢጻፍ ግን የተጻፉትን መጻሕፍት ዓለምስ እንኳ ባልቻላቸውም ነበር። ከ12ቱ ሐዋርያት አንዱ የዘብዴዎስ ልጅ ሐዋርያው ዮሐንስ ጌታችን በስጋ ወደ ሰማይ ባረገ በ30 ዓመት ቄሳር ኔሮን በነገሰ በ7 ዓመት በዮናናውያን ቋንቋ ለኤፌሶን ሰዎች የጻፈው ወንጌል ተፈጸመ። ምስጋና ለእግዚአብሔር ይሁን፣ አሜን።